በቅርቡ አንተም እንደምትጓዝ እርግጠኛ ሁን። አንተ የዝንጎችን መንገድ ያዝ፣ የመሐይማንን መንገድ ይወደርክ። መቼ የምታየው ይሄ ደረቅ ልብህ ሲለሰልስ? መቼ ነው ዱንያን ሽጠህ አኺራን የምትገዛው? ከሞት በኋላ ወዴት እንደምትሄድ ማወቅ ተመኘው። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከሞት በኋላ ወዴት እንደምትሄድ ማወቅ ጓጓው። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከኔ በኋላ አፈርን ጠየቅኳት፣ አፈር በለበሰች ፊት ላይ ምን እንዳደረገች መልስም ሰጠችኝ። ከሚወደው ሽታቸው ወደሚገማው ሽታ ቀየርኩኝ። በተለያየ ጸጋ ተውቦና አሸብርቆ የነበረ ሰውነታቸውን በላሁት። ከስጋ የተላቀቀ ነጭ የራስ ቅላቸውንና የበሰበሰ አጥንታቸውን እንጂ ሌላን አላስቀረሁም። የታል ጓድህ ትናንት የነበረና አሁን የተጓዘ? ያ ብዙ ገንዘብና ሰፊ ህልም የነበረው የታለ? ሁሉም ከስራው ጋር በቀብር ውስጥ አልገባምን? የታለ ያ በአማረ ህንፃ ውስጥ የኖረ? ወደ ቀብር አልወረደምን? ከስካርህ ንቃ፣ ወደ ጉድጓድህ መግባትህንም አስታውስ። አንድ ቤተሰቡ የሞተበት ሰው የሞተበትን ሰው በህልሙ ያየውና እንዴት ነህ ይለዋል። እጅግ በጣም ተጸጸትን እኮ አለው። እናውቃለን ግን አልሰራንም። እናንተም ታውቃላችሁ ግን አትሰሩም። በአላህ ይሁንብኝ አንድ ተስቢህ ወይም ሁለት ተስቢህ፣ አንድ ረክዓ ወይም ሁለት ረክዓ አሁን ያለን መዝገብ ላይ ቢጻፍ ከዱንያና በውስጧ ካሉት ነገር ሁሉ ይሻለናል።